ለራሳችን ለመኖር ከመኖር አለመኖር ይሻላል። በሁለተኛ ቆሮንቶስ 5:15 በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። በዚህ ቃል መሰረት ለክርስቶስ ላለመኖር ከመኖር አለመኖር ይሻላል የሚለውን ሐሳብ በመጀመሪያው ክፍል ለማየት ሞክረናል። አዎ፣ ለክርስቶስ ላለመኖር ከመኖር አለመኖር ይሻላል። ዛሬ ደግሞ በዚሁ ቃል መሰረት ለራሳችን ለመኖር ከመኖር አለመኖር ይሻላል የሚለውን እንመልከት። ክርስቶስ የሞተውና የተነሳው ለራሳችን እንዳንኖር ነው። ከክርስቶስ ትንሣኤ፣ ከክርስቶስ ሞት ዓላማዎች ውስጥ አንዱ ለራሳችን እንዳንኖር የሚል ነው። ክርስቶስ ለምን ሞተ? ክርስቶስ ለምን ተሰቀለ? ለሚለው ጥያቄ አንደኛው መልስ ከብዙ ዓላማዎች ውስጥ አንደኛው ዓላማ ለራሳችን እንዳንኖር ነው የሞተው። ለራሳችን እንዳንኖር ነው የተነሳው የሚል ነው። ለራሳችን ኖረን ለክርስቶስ ሞትና ትንሣኤ ዓላማ ተቃራኒ ሆነን ከምንኖር አዎ አለመኖር ይሻላል። በክርስቶስ ከተፈጠርንለት ዓላማ ውጪ ኖረን ለበለጠ ጥፋት ከምንሆን አለመኖር ይሻላል። በአንደኛ ቆሮንቶስ 6:19 በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። በክርስቶስ ውድ ደም ተገዝተናል። አሁን እኛ በደሙ ለገዛን ለክርስቶስ እንጂ ለራሳችን ከቶ መኖር አንችልም። በፊልጵስዩስ 3:18 እስከ 19 ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ይላል። ለክርስቶስ መስቀል ጠላቶች ሆነው የሚመላለሱ ሰዎች መለያቸው ምን እንደሆነም ይናገራል። 4 መለያዎችን ይጠቅሳል። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው ይላል። የክርስቶስ መስቀል ጠላቶች መጨረሻቸው ታውቋል። ጥፋት ነው። ሆዳቸው አምላካቸው ነው። ምን ማለት ነው? ሆዳቸው አምላካቸው ነው ስል አፕታይታቸው፣ ፍላጎታቸው አምላካቸው ነው። የሚገዙለት የሚኖሩለት ነገር ምንድን ነው ቢባል ለሆዳቸው ነው። ለምን? ሆዳቸው አምላካቸው ስለሆነ። ክብራቸው በነውራቸው ነው ይላል። ክብር ነው የሚሉት ነገር፣ ይሄ የሚያስከብር ነው ብለው የሚያደርጉት ነገር
በነውራቸው ነው። ነውር የሆነ ነገር መከበሪያቸው ነው። ለምሳሌ በጋርድ መታጀብ ብዙ ሐሰተኞች ወይም ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች፣ ሐሰተኛ አገልጋዮች በጋርድ መታጀብ ክብራቸው ነው። ግን በእግዚአብሔር ቃል መነጽር ስናይ፣ በክርስቶስ ሞትና ትንሣኤ በመስቀሉ ዓላማ ስናይ ነውር ነው። በሐሰት እናገለግላለን የሚሉትን ሕዝብ አጭበርብረው መኪና ገዝተው ቤት ገዝተው የተደላደለ ኑሮ መኖር ክብራቸው ይመስላል፣ ግን ነውር ነው። ክብራችን ነው የሚሉት በነውራቸው ነው። ሐሳባቸው ምድራዊ ነው። ሰማይን ከስረው ምድርን ለማትረፍ የሚሰሩ ናቸው። እግዚአብሔር ከዚህ ይጠብቀን እላለሁ። ሰማይን ከስሮ ምድርን ከማትረፍ እግዚአብሔር ያድነን እላለሁ። ሆዳቸው አምላካቸው ነው ይላል። ወገኖቼ ሆይ እዚህ ጋር ትኩረት ሰጥተን እናስብ ጥቂት። የሚመለከው አምላክ ነው። ሆዳቸው አምላካቸው ከሆነ በሌላ አነጋገር የሚያመልኩት ሆዳቸውን ነው ማለት ነው። ዛሬም ብዙዎች ወደ አማኞች መሰብሰቢያ ሲሄዱ እንኳ ለራሳቸው፣ ለሆዳቸው፣ ለአፕታይታቸው፣ ለፍላጎታቸው፣ ለምድራዊ ፍላጎታቸው ሐሳባቸው ብለው ይሄዳሉ። እናገለግላለን የሚሉ ሰዎች ነገርሽ፣ ነገርህ፣ ነገራችሁ ይላሉ። ለነገራቸው የሄዱትን ነገራችሁ ብለው ነገራቸውን አገልግለው ነገራቸውን እንዲያመልኩ አድርገው ይመልሳቸዋል። ክርስቶስ የሞተውና የተነሳው ለእርሱ እንድንኖርና ለራሳችን እንዳንኖር ሆኖ ሳለ ለራሳችን የመኖር ደረጃ ስታይ ለክርስቶስ አትኑሩ፣ ለራሳችሁ ግን ኑሩ ተብለን በጥብቅ የታዘዝን ይመስላል። በሌሎች ሞት የእነርሱን መኖር፣ በሌሎች ድህነት የእነርሱን ብልጽግና ማረጋገጥ የሚፈልጉ ሰዎች በዝተዋል። እነርሱን እስከጠቀማቸው ድረስ የሚገሉ፣ የሚያስገድሉ፣ ማናቸውንም ነገር የሚያደርጉ በዝተዋል። እኔ፣ ከኔ፣ በኔ፣ ለኔ፣ የኔ የሚሉ ክርስቶስን ሙሉ በሙሉ የሚያስረሱ በዝተዋል። የክርስቶስ የሞቱና የትንሣኤው ዓላማ ግን ለራሳችን እንዳንኖር ነው። ደሙን አፍስሶ የመሰረታት ክርስቶስ እያለ የቤተ ክርስቲያን መስራችና ባለራዕይ ነን የሚሉ በዝተዋል። ብዙ ጊዜ በስነ መለኮት ትምህርት ቤቶች ሳስተምር እንዲሁም በቤተ ክርስቲያን መድረኮች ሳገለግል የሚለው አባባል አለ። መስራች መሆን ካማራችሁ የዘይት ፋብሪካ፣ የሲሚንቶ ፋብሪካ፣
መስራች መሆን ትችላላችሁ ይላል። የቤተ ክርስቲያን መስራች ዋና ራስ መሆን አንችልም። ለቤተ ክርስቲያን የተሰቀለላት መስራች የተሰቀለላት ራስ የሆነ ክርስቶስ አላት። የቤተ ክርስቲያን ራስ ክርስቶስ ሆኖ ሳለ የቤተ ክርስቲያን ራስ እኛ ነን የሚሉ የበዙበት ዘመን ላይ ነን። እኔ በሚፈልጋት መንገድ ነው ቤተ ክርስቲያኔ የምትመራው የሚሉ በስተዋል። ቤተ ክርስቲያኔ ብለው ለመጥራት የማያፍሩ በስተዋል፣ እጅግ በስተዋል። ወገኖቼ ሆይ የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው። የቤተ ክርስቲያን ሊቀ ካህን ኢየሱስ ክርስቶስ ነው። ሌላ ሊቀ ካህን አያስፈልጋትም። ሁላችንም ካህናቶችና አገልጋዮች ብቻ ነን። ዛሬ በየቦታው የምናያቸው የሐሰት አስተምህሮች፣ ትንቢቶችና ልምምዶች ለራስ የመኖርን ፍላጎት እስከ ጥግ ሄደው የሚያረኩበት ሆኗል። ስብከቶቻችንና ዝማሬዎቻችን ራስ ተኮር ናቸው። ነገራችሁ እንዲህ ይሆናል፣ ነገሬ ሰፋ እያሉ በነገሮቻችን ላይ የሚያጠነጥኑ ርዕሰ ጉዳዮች ይበዛሉ። ፈውስ፣ ሀብት፣ ገንዘብ፣ ቤት፣ መኪና በሚሉ ርዕሰ ጉዳዮች ላይ የሚያተኩሩ ናቸው። ኮንፍራንሶቻችን ነፃ የማውጣት፣ የፈውስ፣ የተአምራት፣ መርገመ መስበር በሚሉ ርዕሰ ጉዳዮች የተሞሉና ስለ ምድር አብዝተው የሚጮኹ ናቸው። ለአማኞች ሲጀመር የመርገም ሰበራ ኮንፍራንስ አያስፈልግም። ስለ እነርሱ እርግማን በሆነ በክርስቶስ ከሕግ እርግማን ነፃ ወጥተዋልና። አንድ ጊዜ አስታውሳለሁኝ በስቴዲየም ላይ ለተዘጋጀው ኮንፍራንስ ለሚሰራ ማስታወቂያ ጥቅስ ስጡን ተብለን በወቅቱ ለዚያ ኮንፍራንስ ተጋበዝን። አገልጋዮች ተጠየቅን። እኔ ውስጤ ላይ የነበረው ገላትያ ምዕራፍ 2 ነበረ። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል የሚል ጥቅስ። ይህንን ጥቅስ ሰጠኋቸው። ሌሎች ከኔ ጋር የተጋበዙ አገልጋዮች እንዴት እንዲህ አይነት ጥቅስ በኮንፍራንስ ላይ ለዚያውም በስቴዲየም ኮንፍራንስ ላይ ይጠቀሳል? መባል አለበት። መርገም ይሰበራል፣ እውር ይበራል፣ አንካሳ ይዘላል የሚል እንጂ አሉ። ወገኖቼ ሆይ አንዳንድ ጊዜ መንፈሳዊ እውርነት ካለብን የምናስበው እንዲህ ነው። ብዙ አገልጋዮችና ክርስቲያኖች እንደ ይሁዳ ክርስቶስን በገንዘብ እየለወጡበት ዘመን ላይ ነው ያለነው። ገንዘብ የሚያስገኝ ከሆነ ፈጽሞውኑ ከእግዚአብሔር ቃል ያፈነገጠ ርዕሰ ጉዳይ ጠቅሰን ኮንፈረንስ እናዘጋጃለን፣ ነፃ የመውጣት እንላለን። መርገምን በእጅጉ በሕዝብ ላይ ለመጨመር
በባርነት ቀንበር ላይ ሕዝብን ለመጣል ነፃ መውጣት መርገምን መስበር ኮንፈረንስ እንላለን። ወገኖቼ ሆይ ለራሳችን ለመኖር ከመኖር አለመኖር ይሻላል። እንዲያና እንዲህ የምንላቸው ነገሮች ሁሉ ለራሳችን ብለን የምናደርጋቸው ናቸው። ራስ ተኮር ናቸው። እግዚአብሔርን ማምለክ ሳይሆን መመለክ እና የራስን ፍላጎት ማምለክ ያማረን ጊዜ ላይ ነን። ወገኖቼ ሆይ አሁን በሕይወት የመኖራችን ምክንያት ለራሳችን ሳይሆን ስለ እኛ ለሞተውና ለተነሳው ለክርስቶስ ለመኖር ነውና ለራሳችን አንኖር። ለራሳችን ለመኖር ከመኖር አለመኖር ይሻላል። ለራሳችን እንዳንኖር አምላክ በጸጋው እንዲሁም በመንፈሱ ይርዳን።